ከሰው ዘር ለየት ያለ ወንበሩን ላይ ታነሳ ሁሉ ከአንሶ ነው የሚታይ ለህንጻው ተኛችሁ እንዴ ነው ራባችሁ? መተኛት ይሻላል መብላት? ምረጡ። መብላት ነው አለች ከፊት። ከኋላ ያሉት መተኛት አሉ። ያው አሁን እንወርዳለን። ከእንወርድና ምን መስሎ ይታያል? ምንም አይታይም። በዚህ ይመጣል። תל אביב ירושלים תחנת הרכבת הגדולה እዚህ ጋር ነው። ትልቁ ተחናው እዚህ ጋር ነው። ሁለት ተחና አላችሁ። ከኢየሩሳሌም ስትመጡ ግን ፒጹን የሚያደርገው የሚከፋፈለው ተחና መርካዚ ታውቁት የለም የቴል አቪቭ ኦኬ አታሽ ኦኬ ቁጥሩን ያዝ አለበት ኪሪያት ጋት ايش ركبت اف بدا بصعدوا له لو بتوقع غير واشكر كروس عندك علم आज بسيطة आज እንግዲህ አሁን ባቡር አላችሁ ከመርካዝ ቤት አጠገብ ነው ያለው ባቡሩ አሉ እዛ ጋር ሆናችሁ የአንድ ቀን ጉዞ 50 ሸቄል ነው 50 ሸቄል ደርሶ መልስ ከነሆን ለኮላረት ከን ለኮላዋት 50 ብር
ሀመሼም አዝ ትኬት ገዝታችሁ እስከዚህ ድረስ በባቡር ትመጣላችሁ። እዚህ ትወርዳላችሁ። ወደ ኢየሩሳሌም የሚወስደውን ደግሞ ባቡር ትይዛላችሁ። በዛው ፍራንክ ኢየሩሳሌም ደርሳችሁ ተመልሳችሁ ባቡር እንዴት መቀየር እንደሚቻል ባቡር በተለይ እናንተ ወጣቶቹ በደንብ አድርጋችሁ ስሙ ታዩታላችሁ። በእግራችሁ በኩል ሬኬቤት ወጣችሁ ልትሄዱበት ትችላላችሁ። ይህ ግማሽ ቀን እንትን ነው። በቃ ጠዋት ወጣችሁ ኢየሩሳሌም ደርሳችሁ ለመመለስ ከሰዓት በኋላ ምሳችሁን ቤታችሁ ትበላላችሁ። ምንም ብዙ ጊዜ የሚፈጅ አይደለም። ግን ለማወቅ ባቡር ላይ እንዴት ነው ባቡር የሚቀየረው፣ ባቡር ላይ እንዴት ነው በቃ ትሪፕ እንደዚህ ነገር አድርጉ። ያ ነው የሚያላምዳችሁ። ከዚህ በኋላ የሀገሩ ሰው ጋር ነው እንትን መሆን ያለባችሁ። እንደ ሀገሩ ሰው እዛው አንድ ቦታ ቁጭ ብላችሁ አንድ ቦታ ቁጭ ካላችሁ ቁጭ ብላችሁ ነው የምትቀሩት። ኦኬ ሰማችሁ? አዎ እንትን በሉ በቃ እራሳችሁ ሰው እንዲወስዳችሁ ሰው እንትን አታድርጉ፣ አትስጡ። በቃ ምንም ቀላል ነው። ሳንቲም ትከፍላለህ፣ ትኬት ትቆርጣለህ፣ ባቡር ላይ መውጣት ነው። እንደ ቦታ ድረስ መጠየቅ ነው። ኤካኒ መክሊፍ ረከበኝ ኤካኒ ወለክ ለኢየሩሳሌም ትጠይቀዋለህ። ትካነዝ ካካ ደርሰህ ትመለሳለህ። የማንንም እንትን አይን አትፈልግም። ማንም እንዲመራህ አያስፈልግም። ኦኬ ራሳችሁን ከዚህ በኋላ መምራት ያለባችሁ ናቸውን። እንዴት ቴል አቪቭ እንደምታዩትን ከተማ ቀን ወጣ ብላችሁ ባህር ዳር ላይ ደርሳችሁ ማየት ኮኔክት አድርጉ። እዚህ ግን ታሪክ ነው። ይሄ ለታሪክ የሚቀመጥ ነው።
አሁን በእንትናችሁ ብታዩት በቀኛችሁ በኩል ያ ከርቀት እንትን ያለበት ስታዲየም ነው። የመጀመሪያ የድሮ ነው። አሁኑ ያለውን ብታዩት መስተዋት ነው። ግን ይህንን ከማፍረስ እንዲሁ ለታሪክ ይቀመጣል። ብዙውን ጊዜ አሁን ቴልአቪቭ ይቺ ሀገር የከተማዎች እንትን ይደረጋል። የየአገሩ የከተማዎች ውበት እና ውብ ከተማ ተብላ ከታወቀች ድንቅ መጽሐፍ እንባላለ የጄኔስ መጽሐፍ ላይ ትጻፋለች። ቴልአቪቭ አንዷ ከዓለም ላይ ድንቅ ከተማ ተብላ መጽሐፎች ጂንስ ላይ የተጻፈችው ለምንድን ታውቃላችሁ? የድሮ ቤቶቹን አላፈረሱም። ስላላፈረሱት የዛሬ 300 ዓመት የዛሬ 500 ዓመት የነበረ ፎቅ ቤት እንዴት እንደሚሰራ እንዴት እንደሚያምር የእንጨት ፎቅ ቤት በሚሰራበት ዘመን የነበረ የእንጨት ፎቅ ቤት ታገኛላችሁ። አልተነካም። ታሪኩን ጠብቆ ነው። ልክ እስከ አሁን በአሁን ዘመን 30ና 40 50ና ለበጣም እስከ 100 ድረስ ፎቅ ተሰርቶ ዘመናዊ ተብሎ በመስተዋት ከተሰራው እስከ ጭቃ ቤቷ የድንጋይ ተፈልፍላት እስከሰራበት ዘመን ሁሉ ቤቶቹ አሉ። የአንድ አገር ታሪክ ነው። ሌላ ቦታ አሁን ብትሄዱ አታገኙትም። የለም። አንድ ሀገር ብትሄዱ በቃ አዲስ ሆኗል። እስራኤል ሀገር ግን ይሄ ሁላ የምታዩት እንትን ተብሎ ነው። ወደ ውስጥ እየገባን በሄድን ቁጥር ለየት ያለ አንድ ፎቅ ያላት ቤት፣ 2 ፎቅ፣ መስተዋቱ፣ በር አሰራሩ በቃ የጥንት የሚገርም ነው። አሁን አይኖቻችን እኛ አዲስ ነገር እያየ አዲስ ነው የምናየው። ይሄንን አሁን እንስራ ቢሉ የዚህ አይነት ቤት አይችሉም። እቃውን አያገኙትም። በዛን ዘመን የነበረው ድንጋይ፣ በዛን ዘመን የነበረው ሲሚንቶ፣ አሸዋ የአሁን ዘመን አይደለም። አሁን ፕላስቲክ ምናምን ሴልኮን ምናምን ነው ያለው። ያመጣሉ። ምንድነው የሚባለው? ቅመማ ቅመም። የህንድ ሰዎች ቅመም ነው የሚሸጡት። ወዴት? ወደ አውሮፓ ከሀገራቸው። ስለዚህ መንገድ የላቸውም። መንገድ ስለሌላቸው የሚመጡት በምንድን ነው? በባህር ነው የሚመጡት። በባህር ዞረው መጥተው ወደብ ያስፈልጋቸዋል። እኔ ማራገፊያ ወደብ ሀገር የነበረች ናት ይቺ። በንጉሱ ሰለሞን ጊዜ የዛሬ 3000 ዓመት ይቺ ወደብ ከተማ የተሰራች ነች። ከሱ በፊት ነው የተሰራችው። በዛን ጊዜ ደግሞ በንጉስ ሰለሞን ጊዜ ውብ ያደረጋት ምንድነው? ታስታውሳላችሁ? መጽሐፍ ቅዱስ ላይ ስታነቡ እንዴት እንደተሰራ እንትን የእግዚአብሔር ቤተ መቅደስ አይደለም ከእንትን ወይ ከምንድነው ስሙ ከሊባኖን ዝግባ እንደዚህ ነው የመጣው። ያ ሁላ ዝግባ በመርከብ ተጭኖ መጥቶ የሚራገፈው እዚህ ነው የነበረው። ትልቅ ከተማ ነው የነበረችው ደን ኤሬዝ እና ያንን ከህንድ ሀገር ደግሞ ንግስት ሳባ ሰለሞንን ለማለት ምንድነው ይመጣ ይዛ የመጣቸው አይደለም? ቅባት፣ ሽቶ፣ እጣን ነው አይደለም እንዴ? ያ ሁላ ሲመጣ የኛ በእግራችን ነው በግብጽ ነው ልትመጣ የምትችለው። መንገድ የሌለው ግን በባህር ነው የሚመጣው። ይቺ ከተማ ነበረች። ይቺ ወደብ እንግዲህ አሁን ይሄውና አውቶቡስ የደረሰበት ይቺ ሰፈር በሙሉ በእግራችሁ የምታዩት ቤት በሙሉ ቢያንስ 2000 ዓመቱ ነው አንዳንዱ ቤት የተሰራ እሺ አሁን እቃችሁ በሙሉ ታወርዳላችሁ።